በእንግሊዝኛ መስሎኝ ነበር። አስብበት፣ ላስብበት፣ አስቤበታለሁ። እንደዛ ነው የምታስበው? አስቤው አላውቅም። ሰላም እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። ስልጣና እንግሊሽ አይም ወልካም ባክ አገን ቱዴይ በሌላ ምርጥ ቪዲዮ ተመልሻለሁ። በጣም ይጠቅማችሁም በየቀኑ የምትጠቀሙባቸውን ቴንክ በሚል ቃል ብቻ 15 ኤክስፕሬሽን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት። እንደዚሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። በዚህ አጋጣሚ አይዞህ ትችላለህ በርታ እያላችሁ ለምታበረታቱኝ ከልብ የመነጨ ምስጋናዬን ልገልጽላችሁ ፈልጋለሁ። በጣም አመሰግናለሁ። ወደ ደሰን እሺ እንዳልኩት እንግዲህ በዚህ ቴንክ በሚል ቃል ከ15 በላይ የሚደርሱ ኤክስፕሬሽኖችን አሳያችኋለሁ ማለት ነው። በመጀመሪያ ይሄን ቴንክ የሚለውን ቃል የቲንክን ዘሮች ማወቅ አለባችሁ። መጀመሪያ በነገራችን ላይ አንድ ቨርብ ስታውቁ ከሱ የዛም ቨርብ ዘሮች ማወቅ አለባችሁ። ለምሳሌ ቨርብ 1 2 3 4 5 የሚሉትን እስከ 5 ድረስ ማወቅ አለባችሁ። ኦልራይት እንግዲህ ቲንክ የቲንክ ዘሮች እነማን ናቸው? ቲንክ ቨርብ 1 ቨርብ 2 ቨርብ 3 4 5 ድረስ ነው ማሳያችሁ። ቲንክ ቨርብ 1 thought verb 2 thought verb 3 verb 4 ምንድን ነው የሚሆነው? thinking verb 4 thinks verb 5 ማለት ነው። ስለዚህ አንድ verb ስታውቁ እነዚህ ዘሮች ማወቅ ያስፈልጋል ማለት ነው። ስለዚህ የመጀመሪያው ኤክስፕሬሽን አስብበት ማለት ስትፈልጉ እንዴት ነው የምትሉት? በእንግሊዝኛ አስብበት፣ አስቢበት እንዴት ትላላችሁ ማለት ነው? አስብበት think about it ማለት ነው። አስቢበት think about it ማለት ይችላላችሁ ማለት ነው። አስብበት። ሁለተኛው ላስብበት ጊዜ ስጠኝ፣ ላስብበት ማለት ስትፈልጉ let me think about it ላስብበት ማለት ነው። let me think about it አስቤበታለሁ በቃ ምን ተጠቅማለሁ እዚህ ጋር ፓስት አይደለ ፓስት ማድረግ እኮ ነው። ስለዚህ አሁን የቀደመ የሰራሁት ላስብበት ቨርቧኑን የተጠቀምኩት። አሁን ደግሞ አስቤበት እና ፓስት ነው አይደለ? ምን አደርጋለሁ? ቨርብ ቱን እጠቀማለሁ ማለት ነው። ምን ማለት እችላለሁ? I thought about it አስቤበታለሁ ማለት ነው። በሉት እስኪ አንዴ I thought about it አስቤበታለሁ ማለት ነው። ምን እያሰብክ ነው? በሉኝ። ምን እያሰብክ ነው? ምን እያሰብሽ ነው? ምን እያሰባችሁ ነው? What are you thinking about? or ስለምን እያሰብክ ነው? What are you thinking about? or ምን እያሰብክ ነው? What are you thinking simply? What are you thinking? ምን እያሰብክ ነው ማለት ነው። ምን እያሰብሽ ነው? What are you thinking? እንደሱ ማለት ትችላላችሁ ማለት ነው። ስለ ወደፊት እያሰብኩኝ ነው። ስለ ወደፊት፣ ስለ ህይወቴ፣ ስለ ወደፊት እያሰብኩ ነው። I am thinking about my future. ስለ ወደፊት እያሰብኩኝ ነው ማለት ነው። ምን ታስባለህ? በልኝ እስኪ ምን ታስባለህ? ምን ታስቢያለሽ? or ምን ትላለህ? ምን ትያለሽ? What do you think? What do you think ማለት ትችላላችሁ። alright next እንደዛ ነው የምታስበው? or እንደዛ ታስባለህ? እንደዛ ታስቢያለሽ? እንደዛ ታስባላችሁ? do you think that? ማለት ትችላላችሁ። እንደዛ ነው የምታስበው? እንደዛ ታስባለህ? do you think that? አስቤው አላውቅም። ይህን ነገር አስቤው አላውቅም። አስበነው አናውቅም። አስቤው አላውቅም።
በእንግሊዝኛ አስቤው አላውቅም እንዴት ነው የምትሉት? I have never thought about it. I have never thought about it. በቃ አስቤው አላውቅም። አስበነው አናውቅም ከሆነ we have never thought about it. We have never thought about it ማለት ትችላላችሁ። ሌላው ደግሞ መስሎኝ ነበረ። በእንግሊዝኛ መስሎኝ ነበር፣ የሰጠሁት መስሎኝ ነበር። I thought I gave you. I thought I gave you. አስተማሪ መስለኝ ነበረ። I thought you're a teacher. I thought you're a teacher. ተማሪ መስለኝ ነበረ። I thought you were a student. I thought you were a student. ስላንተ እያሰብኩ ነው። ስላንቺ እያሰብኩ ነው። ስላንተ እያሰብኩ ነው። I am thinking about you. I am thinking about you. ስላንተ ሳስብ ነው ያደርኩት። ስላንተ ሳስብ ነው ያደርኩት። ሌሊቱን ሙሉ ስላንተ ሳስብ ነው ያደርኩት። በእንግሊዝኛ ስላንተ ነው ሳስብ ያደርኩት። ስላንቺ ነው ሳስብ ያደርኩት። እንዴት ትላላችሁ? I was thinking about you the whole night. I was thinking about you the whole night. I was thinking about you the whole night. ሌሊቱ ሙሉ ስላንተ ነው ሳስብ ያደርኩት ማለት ነው። አይመስለኝም። እንደዛ አይመስለኝም። እንደዛ አይመስለኝም። I don't think so. I don't think so. እሺ እንግዲህ የዛሬው ሌሰን ይህንን ይመስላል ማለት ነው። በቲንክ በዚህ ቲንክ በሚል ቃል ይህን ያክል ኤክስፕሬሽን አየር ማለት ነው። ሁልጊዜም እናንተ ማድረግ ያለባችሁ ምንድነው መሰላችሁ? አንድ ቃል ስታውቁ፣ አንድ ቨርብ ስታውቁ የቨርቡን የዛን ዘሮች ሁሉንም ማወቅ ከዛም በሁሉም ደግሞ ምን መስራት፣ ምሳሌ መስራት፣ ምን እያደረጉ ፓስት፣ ፕሬዘንት፣ ፊውቸር፣ አይኤንጂ እያደረጉ እንደዚህም ደግሞ በተለያየ ሰብጀክት እየቀያየራችሁ በቨርቡ ብትለማመዱ እንግሊዘኛችሁ within a short period of time በጣም መለወጥ ይችላል ማለት ነው። ስለዚህ ሁልጊዜ የምመክራችሁ ምንድነው እኔ የእናንተ አስተዋጽኦ፣ የእናንተ ልፋት፣ የእናንተ ድካም ካልተጨመረበት እንግሊዝኛ ቋንቋ ማስተር ማድረግ አይቻልም፣ መለወጥ ብዙ አይቻልም። ስለዚህ የእናንተ ልፋት፣ የእናንተ ጥረት ያስፈልጋል ማለት ነው። አስተማሪ ብቻውን ይህን ያክል እዚህ ግባ የሚባል እንግሊዝኛችሁ ላይ ላይሰራ ይችላል። መንገድ ላይ ያሳያችሁ ይችላል። ግን ደግሞ ትልቁን ድርሻ የምትጫወቱት እናንተ ስለሆናችሁ በደንብ ፕራክቲስ አድርጉ። እኔ እውነት ንገራችሁ ቋንቋ ትምህርት ቤት ወይም ይሄ ኮሌጅ ዩኒቨርሲቲ ምናምን እንግሊዝኛ ቋንቋ አላጠናሁም። ምንድነው የማደርገው? ቪዲዮዎችን አያለው። በዛ ቪዲዮ መሰረት የራሴን ፕራክቲስ አደርጋለሁ፣ እንደማመዳለሁ፣ ሁልጊዜ እጥራለሁ፣ እለፋለሁ። ማስታወሻ ይዤ ቁጭ ብዬ በቤቴ ሆኜ እማራለሁ ማለት ነው። ስለዚህ እንደሱ ብታደርጉ በአጭር ጊዜ ውስጥ መለወጥ ትችላላችሁ። This is all about today's class ይህንን ይመስላል ማለት ነው። ቀጣይ በሌላ ቪዲዮ በታለሰን እመለሳለሁ። እንግሊዝኛን ቋንቋ በአካል መማር ከፈለጋችሁ አድራሻችን ጎንደር ኮሌጅ ማዞሪያ ይገኛል። ከስር ባለው ስልክ ልትደውሉልን ትችላላችሁ። ቀጣይ በሌላ ቪዲዮ በታለሰን እመለሳለሁ። እስከዛ በጣም ትናፍቁኛላችሁ። በዚህ ቻናል በድጋሚ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት። እንደዚሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላለሁ። ቀጣይ በሌላ ቪዲዮ በታለሰን